ውድ የደሚና ፖድካስት ቤተሰቦች እንደምን ዋላችሁ፣ እንደምን አዳራችሁ፣ እንደምን አመሻችሁ። ሳምሪ እኔ የባለሙያ መልስ ፈልጋለሁ ብላ ቢሮ ድረስ መጥታ ስቱዲዮአችን ድረስ መጥታ ዛሬ አጋፋሪ እሷ ናት። እኔ ተጠያቂ ነኝ። ሳምሪ እንኳን ደህና መጣሽ። ደህና ነሽ? የመጀመሪያው ጥያቄ ሴት ልጅ ብታይ ስትል አትመቻችሁ? ስትወጣ ሲያምርባት ምናምን ብዙዎቻችሁ ደስ አይላችሁ። ለምንድን ነው? ቀስ በይ፣ ረጋ በይ፣ ቀዝቀዝ በይ እንጂ ማህበረሰቡ ራሱ ቀዝቀዝ። ለምንድን ነው ማህበረሰቡ እንደዛ የሚልበት? ከማህበረሰቡ እንነሳ፣ ከቤተሰብ እንነሳ። እንዳትጎጂበት፣ እንዳትቀጠፊ ነው የመጀመሪያው ከቤተሰብ ከሆነ። ከዛ ውጭ ግን ከማግባት በፊትና ከማግባት በኋላ ይለያያል ይሄ ነገር። ከማግባት በፊት ሲሆን ዋው ሲያምርብሽ ምናምን፣ ልክ ሲያገባ ግን ነው እሱን አይፈልግም ማንኛውም ወንድ። ይሄ ተፈጥሮ ነው። ሳገባ ደግሞ አለ አይደል? አጠገቤ ደግሞ አባወራው እኮ አባወራው ከማግባቱ በፊት የኔ አባወራ እኮ ያንቺ አባወራ። አሁን ሁለት ሆነን እኮ ነው። አባወራ ከመሆኑ በፊትና አባወራ ከመሆኑ በፊት መደነቅ የሌለበትን ነገር ሁሉ ያደንቅልሻል። እንደዛ ስለተባልን ብቻ እኔ የሚመስለኝ እኔም በእርግጥ ይሄ ስነስርዓትሽን እንጂ አርፈሽ ቁጭ ተብዬ ካደጉ ሴቶች መካከል አንዷ ነኝ። ግን እንደዛ መባላችን ሊሚትድ አላደረገንም ወይ? ነገሮችን ለመሞከር አልከበደንም ወይ? አንፈራም ወይ? ይኸውልሽ ቆንጆ ጥያቄ ነው ያነሳሽው። እነዚህ ጥያቄዎች የተቀበልንበት መንገድ አንዱ ስርዓት እንድንይዝና ዛሬ እዚህ ላይ እቺ ቆንጆዋን ሳምሪ እንድትሆኝ ያደረጋት እንደውም አንዱ ያ ፍሬምወርክ ነው። ምክንያቱም ፍሬምወርክ የሌለው ሰው፣ የሚፈራውን ሰው የሌለው፣ የሚመክረው ሰው፣ ፎሎ አፕ የሌለው ሰው እንደፈለገ ነው የሚኖረው። ስለዚህ ይሄ ነገር ምን አደረገሽ ማለት ነው? የዛሬዋን ማንነትሽን ፈጠረ። በተቃራኒው ግን እንዴት ተረዳ? በተለይ አሁኑ ትውልድ ያንግ ይሄ 5G ጀነሬሽን የሚባለው ማለት ነው የተበደለ ይመስለዋል። አርፈሽ ስርዓትሽን ያዢ። ስርዓት መያዝ አለብሽ። ለምንድነው ስርዓት የምትይጂው? ነገ ጥሩ ቦታ ለመድረስ። ዲሲፕሊን ነው የሰው ልጅ የሚያኖረው፣ ልክ አይደለም። እኔ አሁን በቤተሰብ ውስጥ እንዴት አምናለሁ መሰለሽ? በፍቅር አምናለሁ፣ በክብር አምናለሁ፣ በቁጣ አምናለሁ። ከዛ በኋላ ለምሳሌ አባት መከበር አለበት፣ መፈቀር አለበት፣ መፈራት አለበት። ከምንም በላይ አባቴ አይለቀኝም የሚል ትውልድ የፈለገበት ይደርሳል። ይሄ በሃራስመንት በጭነት አይደለም። እዚህ ውስጥ የተለያዩ አባቶች አሉ፣ ሲወጡም የሚጮሁ ሲገቡም የሚጮሁ። እነሱን አይደለም። የአባትነት ፍቅሩን ሰጥቶ ግን መስመርሽን እንዳዘይ ካደረገ እውነተኛ አባት ነው። እኔ እንደዚህ ነው የምረዳው እንጂ እምብር ማለታችሁ የአሁኑ ትውልድ የአሁኑ ታናናሾች ምናምን ሳይ ድሮ እኛ ምንደነግጥበት አለ። ረፊዛ ስትባል ኮስተር ሲባልበት ዞር በአይኗ እኮ እናት ካለችክ ዞር ትላለህ። የአሁኑን አይተሃል? በጣም ነው የሚገርመኝ። እኩል መልስ ይሰጡሃል። እንደዚህ ያደረኩት እኮ እንደዚህ ስለሆነ ነው፣ እንደዚህ የሆንኩት እኮ ለዚህ ስለሆነ ነው። እሺ የአሁኑ እንዴት ነው የምትገልጸው? አሁን ይሄኛው አየሽ የተበላሸው የቱ ጋር ነው ማለት ነው? መሰረታችንን ጣል ነው። ሰልጥነናል ብለን መናናቅ መጣ። ስለዚህ ምን ሆነ? ትውልዱ አደጋ ውስጥ ገባ። ስለዚህ ይሄ ትውልድ አደጋ ውስጥ ነው ብለህ ታምናለህ? በጣም አደጋ ውስጥ ነው። ምክንያቱም ለምን መሰለሽ? ቴክኖሎጂ ባርነትን አመጣበት፣ የውሸት ነፃነትን አመጣበት። በትምህርት ጥቅስ ውስጥ አድርጉልኝና የውሸት ነፃነት። ምክንያቱም የሰው ልጅ ብዙውን ጊዜ የሚኖረው ከሚነገርሽ በላይ የምታየውን ነው የምትኖሪው። ሶሻል ሚዲያ ላይ ምን እያየን ነው? የሶሻል ሚዲያ ተጽዕኖ እያንዳንዱ ቤት ገብተዋል። ከልጆቹ ይልቅ ደግሞ አሁን እየተሳሳተ ያለው ምንድነው? ቤተሰብ የወደደ ይመስል ያለ እድሜው ስልክ ይሰጠዋል። ምን አይነት ቻናል ነው የሚያዩት? ምን መሰለክ፣ ለሱ ደግሞ ምን አሁን ሪዝን እየሆነ ነው? ትምህርት ቤት ሪዝን እየሆነ ነው። ትምህርት ቤት ከስንት 12 ዓመታቸው ምናምን የሆኑ ልጆች አሳይመንት የሚሰጣችሁ በስልክ ነው፣ የትምህርት ቤት ኖት የሚላክላችሁ በስልክ ነው ይባልና ከስንት አንዱ ይመስለኛል ይሄ ፋሚሊ ሊንኩን የሚጠቀመው በስልካቸው ራሱ ቤተሰቡ የሚቆጣጠረው። ሞስት ኦፍ ኢትዮጵያ ውስጥ ያለ ቤተሰብ ግን ያንን አፕ የሚያውቀው አይመስለኝም። እና የሆነ ቪዲዮ ላይ ቲክቶክ ላይ ካየህ ቲክቶከሮች ቁንጥጫ ያስፈልጋቸዋል ምናምን የሚለው ቪዲዮ ላይ ምን ሜንሽን አድርገናል? የሚያየው ልጅ ይህንን እኛ እየፖስት ነው ያለነውን ቪዲዮ የሚያየው ሰው ከ12 ዓመት ሜይ ቢ ከ13 ዓመት ምናምን ጀምሮ ነው። በጣም የሚገርመው ያነሳሽው ሀሳብ በጣም ትክክል። አሁን ሰሞኑን ከተለያዩ ትምህርት ቤቶች ጋር የካውንስሊንግ ስራ እየሰራው ነው። እንደውም መጪው ክረምት ነውና ከኔ ቲም አንቺንም ጨምሮ ትምህርት ቤቶች ላይ ነው የምንሰራው።
ፋሚሊ ላይ ነው የምንሰራው። ቤተሰብ የምታድነው ቤተሰብና ልጆች አይተዋወቁምና ያልሽው የ12 ዓመት ልጅ አስተማሪዎቹ ራሱ ፈተና የሆነባቸው አሁን በግልጽ እየተነጋገርን ያለበት ቴክኖሎጂ መጠቀማቸው ጥሩ ሆኖ ቴክኖሎጂው ግን እየመራቸው ነው። ቤተሰብ እያስተዳደራቸው ሳይሆን በቴክኖሎጂ ውስጥ ያለው ቤተሰብ ነው እያስተዳደራቸው ያለው። አባት ምን ያደርጋል? የሚያስፈልገውን ነገር ያሟላል፣ እናት ታሟላለች። አጠናለሁ ብሎ ስልኩ ውስጥ ግን በጣም የሚገርመው በሃይማኖትም ውግዝ የሆነ በባህላችንም ውግዝ የሆኑ የወሲብ ፊልሞችን ያሉ እነዚህ ትንንሽ ልጆች በጣም በሚገርም ሁኔታ እጅግ በጣም አስደንጋጭ ስሜት የሌላቸው ስሜታቸው ራሱ እንዲወድቅ። ሁለተኛ ምንድነው ቤተሰብ ቅድም እንዳልሽው ይሄ ቴክኖሎጂ አጠቃቀማችንን ካላስተካከልን በርግጥ ትውልዱን ይዞብን እየሄደ ነው። ኢቭን አሁን ስሜት አንዳንድ ትምህርት ቤት ላይ አጥተው ወደ ሱሳይድ እየሄዱ ነው፣ ራሳቸው ወደ ማጥፋት። አላማቸው እየተነገራቸው አይደለም። ከፈጣሪ መንገድ እየራቁ ነው። ከቤተሰብ ጋር ግንኙነት የላቸውም። ፒር ግሩፕ የእኩያ ተጽዕኖ። ስለዚህ እነዚህ ነገሮች ናቸው። አሁን እኩልነት አይ ቲንክ ሴትና ወንድ እኩል ናቸው። እኩልነትና አሁን ደግሞ ፌሚኒዝም ይዞ የመጣው አይዲዮሎጂ አለ። እሱን አይዲዮሎጂ ራሱ በጣም ይሄ ሰርጾ እንዲገባብን ያደረገው እርሊ የሚያዩት ነገር ሴትና ወንድ ግን እኩል ናቸው። አሁን እኩል አይደሉም ብል ህዝብ ሊነሳ ቢሮ ግን እኩል የምንሆንበትና ማንሆንበት ሁኔታ አለ። ኢኩዊቲና ኢኳሊቲ የሚባል ነገር አለ አይደለም። እኔ የወንድን የበላይነት ማምን ሰው ነኝ። እምነቴም እንደዛ ነው። አስተዳደጌም እንደዛ ነው። ቤት ውስጥ አባቴና እናቴ እኩል የሆነ እንትን ቤት ውስጥ እኩል የሆነ ክብር እኩል የሆነ ተሰሚነት ምናምን ኖራቸው አባት ሲቆጣና እናት ሲቆጣ አንድ አይደለም አይደለ? እኔ አባቴ መቶኝ አያውቅም፣ ግን ገና እንዲህ ሲል እንባዬ ነው የሚቀድመኝ። ይሄ ለአባት የሚሰጠው ክብርና ለአባት የሚሰጠው ቦታና ለእናት የሚሰጣት አንተን እያልኩ እየለየሁ አይደለም። እኔ እንደማለማ መልስልሻለሁ፣ ግድ የለሽም ሌላው የፈለጉት ተረድተኸኝ ገብቶኛል፣ በደንብ ገብቶኛል። እንዳትፈሩ እንደዚህ አይነት ነገር ይኸውላችሁ። ወንድና ሴት እኩልነት የሚባለውን ነገር ቴክኖሎጂ ነው ያመጣብን። ፈጣሪም እንደዛ አድርጎ አልፈጠረም። ፈጣሪ ያልፈጠነውን እኩልነት ከየት ነው የምናመጣው? ወደ ህይወት ሴትን ስታስገባት ወይም ወንድን ወደ ህይወት ስታስገቢ ለውድድር እኮ አይደለም። የመጀመሪያ ትርጉሙ ነው የሚሳሳተው። እኩል አይደለም። በቃ አባት ነው። ወንድ መሪ ነው። አዎ መሪ ነው። ለምንድን ነው? የፈጣሪ ህግ ነው። እንዴት ወዴት ምናምን የሚሉ ለምሳሌ አሁን እህቶቻችን ጽንፍ እንረግጣለን የሚሉ አሉ። ለምን ወንድ ሆነ ለምን ሴት ሆነ የሚሉት ዓለሙን አያውቁት። እንደዛ ቢሆን ወንድና ሴት አንባልም ነበር እኮ አንድ ብንሆን እኩል ብንሆን። ምክንያቱም ምንድነው ፕሮቴክት ላረግሽ ይገባል፣ ልጠብቅሽ ይገባል። ፈጣሪ የፈጠረኝ እኔ ቤተሰቤን ፕሮቴክት እንዳረግ ሴትን ልጅ እንድንከባከባት እንድበድላት አይደለም፣ አደራ ናት። አሁን ያለውን ፌሚኒዝም አይዲዮሎጂ እንዴት ነው የምትወስደው? ፌሚኒዝም አይዲዮሎጂ ፈርስት ኦፍ ኦል አልገባቸው። ወንድን አያውቁት ወይም የእጦት ሜንታሊቲ፣ የእውቀት ማነስ። ምክንያቱም ያቺ እንደዛ ፌሚኒዝም የምታወራው እህቴ ከአባት ነው የተወለደችው። ጸጥለጥ አድርጎ አባቷ በዚህ ውጭ በዚህ ውጭ። ምክንያቱም በማንኛውም ሃይማኖት የቤቱ የበላይ አባወራ ነው። እንደዚህ ማለት ሴት ትጨቆናለች ማለት አይደለም። እናት ናት። ምድር የምትለውጥ ደግሞ እናት ናት። ስለዚህ እነዚህ በነገራችን ላይ የዲክሽነሪ ትርጉሙ እኮ እሱ አይደለም። እኛ ፌሚኒስት አልነውና በሶሻል ሚዲያ ቋንቋ እናውራ ብለን ነው እንጂ የተሳሳቱ ወይ ሴትነታቸው ውስጥ ፎቢያ የገጠማቸው ወይ ደግሞ የወንድን ዓለም የማያውቁ ወይ ገብተው ገፈት ቀምሰው የወጡ ሴቶች። ስለዚህ መወጣጫቸው ምን ሆነ? ሚዲያ ሆነ። ሁለተኛ ደግሞ እነሱ የሚከራከሩላት ሴት ምድር ላይ ያለች። ምን ማለት ነው? እነሱ ፌሚኒስት ሴቶች እንደዚህ አይሆነው የሚል እነሱ የሚከተል ሴት የለም። አንቺ ትከታያለሽ? ጥያቄው እዛ ጋር ነው። እናትሽ ትከተላቸዋለች? አትከተላቸውም። ሰዎች የሚከተሉት ትክክለኛ። ምክንያቱም የሰው ልጅ ከእምነት ሲወጣ ማዕረግ ያጣል። ማንኛው እምነት ያለው ሰው እነዚህን እህቶቼን አይከተልም። እነሱ ራሱ መመለሻቸው ሩቅ አይደለም፣ ቅርብ ነው። ስለዚህ አሁን ምን ይሆናሉ መሰለሽ? ወይ የተጎዱ እንደ ባለሙያ ግን አልጠቀሙም ብለህ አንዴ ወደዛ ከመሄድ በፊት አሁን ፌሚኒዝም የሚለውን ተቋም ነው የለም፣ እንደዛ የሚል ተቋም የለም። ብቻ አቀንቃኞች አሉ። እነሱ መምጣታቸው አሁን ላይ እንዲህ በደንብ መንቀሳቀሳቸው ጥቅሙ ይበልጣል ጉዳቱ ይበልጣል? ለእኔ ጭራሽ አይጠቅም፣ ምንም አይጠቅም። ዜሮ ሳም። ፌሚኒዝም
ፌሚኒዝም አሁን በዚህ ሚዲያ ላይ በሚወራውና ቀጥታ የወንዱን ዓለም ብቻ አታክ ማድረግ ነው። እሱማ ግን አሁን የወንዱን ዓለም አታክ ከማ ተወልዳ ነው ወንድን አታክ የምታረገው? እሱ እንዳለ ሆኖ እኔ ይሄንን ታይትል ያዙት እንጂ ፌሚኒዝም የሚለውን ታይትል ያዙት እንጂ ጥቃት እየደረሰባት ያለችን ሴት፣ የተጎዳችን ሴት፣ በወንድ ተደፍራ የሞተችን ሴት እነሱን ሞር ሚዲያ ላይ መጥተው ማሳየታቸው ፍትህ እንዲያገኙ ማድረጋቸው ጥቅማቸው እንዳትሳሳት። ለምን እነዚህ ፌሚኒዝሞች ታደርጋላችሁ? ለምሳሌ የወጣቶች የሴቶች ሚኒስተር አለ። they are not feminist። ጥሩ እናቶች፣ ጥሩ ባለስልጣኖች፣ ጥሩ አሳቢዎች ናቸው። እንለያቸው። ግን ፌሚኒስት አይደሉም። ፌሚኒስት አይደሉም እነሱ። ስለዚህ ታዲያ ግን የሴቶችን አሁን ቅድም ያልሻቸው መደፈራቸው፣ መጎዳታቸው በወንድ እንትን ማድረስ ሴቶች ጉዳይ አይደለም። እሱን መከራከር ያለበት እኔ የሴት ልጅ አባት ነኝ። እዚህ ጋር ወንዶች ጉዳይ ነው የሚያስፈልገው እንጂ ሴቶች ጉዳይ አይደለም። ለዚህ ጉዳይ የጉዳዩ ባለቤት ማን ነው? አጥፊው ወገን እኮ ነው። አጥፊው ወገን ጉዳዩን መውሰድ አለበት፣ ወንዱ። ምክንያቱም አንዲት ሴት ስትደፈር መንገድ ላይ እያየው ዝም የምል ከሆነ እኔ ነኝ ደንቆሮ፣ ነግ በኔ ልጅ ነው፣ ነግ በኔ እህቴ ነው። ግን በየሆስፒታሉ አሁን እኔ ምን አይቻለው መሰለ ፓኬጅ አላቸው። አሁን ባለፈው ላይቭ ላይ ገብተን የተወሰነ ዲስከሽን ለማድረግ ሞክረን የተጎዱ ሴቶች ሲመጡ ሕክምና፣ ቴራፒ፣ ከዛ ደግሞ ፓኬጅ የሚሰጡት ፓኬጅ አለ። ስቲል ፌሚኒስት ናቸው ስማቸው። እነሱ ስሙን እናስተካክል። የወንዱን ዓለም መደብደብ ፌሚኒስት ያስብል። የወንዱን ዓለም መደብደብ እብደት ነው። የሴቱን ዓለም መደብደብም እብደት ነው። ያልገባን እብደት። እነዚህ የሚያወሩ ሰዎች ወደ ቤቷ ስትመለስ ሚስት ናት። ወደደችም ጠላችም ለባሏ ትገዛለች። እንደዛ ማለት ምን ማለት ነው? ለትዳሯ ትገዛለች። ማውራትና መሆን ይለያያል። ፌሚኒዝም የሚባለው አስተሳሰብ ፋሽን ነው። ሰዎች ስለ ወሲብ ማውራት ጀምረዋል እንደ ፋሽን በአደባባይ። ፌሚኒዝምም ፋሽን ነው። ፋሽኑን አመጡት። እኔ የውላችሁ ከማንም በላይ የሴት ልጅ ጉዳት ያመኛል፣ ያሳዝነኛል፣ ያናድደኛል፣ እርምጃ እስከመውሰድ ያደርሰኛል። ምክንያቱም ጭንቅላቱ ፌሚኒዝም የሚለው ሎጂኩ ራሱ እኮ እኔ ፈልጌ ብዙ ወዳጆች አሉኝ እንደዚህ ጽንፍ ረግጠው የሚከራከሩ ማለት ነው። ትርጉሙን አላገኘውለትም። የዲክሽነሪ ትርጉሙ እሱ አይደለም። ኦኬ የሴቶች መብት ተከራካሪ አድርገን እናስቀምጥ። የትኛውን ሴት ነው መብት ተከራካሪ የሚያደርጉት? ለተጎዳሽ ለምን እሷ ብቻ ትከራከራለች? እኔ ለምን አልከራከርም? እየተከራከራቸው አልነበረማ። አሁን እነሱ ሲመጡ ነው ድምፃቸው እየተሰማ ሲመጣ ምናምን። ይሄ ከሆነማ እኛም እንከራከራለን ማለት የተጀመረው እንጂ መች ነበረ? ሶሻል ሚዲያ ላይ አናየውም ነበር። በዚህ ልክ ሰፍቶ አይደመጥም ነበር፣ ጆሯችን አይገባም። ግን እነሱ መጡና መንቀሳቀስ ሲጀምሩ፣ ወንድን አታክ ማድረግ ሲጀምሩ፣ ወንድ ደግሞ ራሱን ዲፌንድ ማድረግ ስላለበት ይሄ ከሆነማ እኛም እንከራከራለን፣ ግን ወንዶችን ዝቅ አታድርጉ ማለት ሚዲያ ወንዶችና የሶሻል ሚዲያ ሴቶች ሶሻል ሚዲያ ላይ የሚገኙ እውነቶችና ምድር ላይ ያሉ እውነቶች ይለያያሉ። በመርህ ደረጃ ግን አንድ ከአንቺ ጋር የምስማማበት ነገር ሴት ልጅ በምንም ተአምር መጎዳት የለበትም። ኖ ኒድ ኦፍ ፌሚኒዝም። ለእሷ መጎዳት አብዮት መነሳት የለበትም። ምክንያቱም ከአባት ነው የምትወለደው። ገባሽ? ወንድም አላት፣ እህት አላት። ከዛ በኋላ ምን ወዳት እናት እኮ ሴት ናት። የምድሯ ንጉስ ማለት ነው። የምድር ንጉስ ወንድ አይደለም፣ አዳምጡ፣ የቤት ራስ ነው እንጂ። አረ የምድር ንጉስ እናት ናት። ይሄ ደስ የምድር ንጉስ እናት ናት፣ ሴት ናት። ከፈጣሪ ቀጥሎ ስልጣን የሰጣት ሁለተኛ ፈጣሪ። ለአባት አልተሰጠም፣ ለእናት ነው የተሰጠው። እንደዚህ አክኖሪ ደስ ይላል ሳይሆን የመረረ እውነት ነው። ቢመረንም ውሃ እንጠጣበታለን ወንዶች። በቃ ሴትን ልጅ መለወጥ ማለት ዓለምን መለወጥ ነው። የትዳር ራስ ደግሞ ወንድ ነው። አያችሁ፣ አንዲት ሴት ሀገርን ትለውጣለች፣ ማህበረሰብ ናት። ኢሞሽናል አታችመንት ከወንዱ ይልቅ ሴት ናት ያለች፣ ከማርገዝ ጀምሮ ማህፀኗ ውስጥ ከማስቀመጥ የመጀመሪያው ማለት ነው። ከዛ በኋላ ስታጠባ፣ ሽታው፣ ስታጸዳለት፣ ሲያድግ። አሁን እኮ ይሄ ቅድም ያልሻቸው ጽንፈኞች የሚቃወሙት እንዲህ አይነት እናት የወለደችውን እኮ ነው። የሆነ ቦታ ላይ መስመሩን ስቶ ነው ቀንዳም የሆነው እንጂ የሱ አለቃ እናት ናት። ያ እንደዛ የሚረብሸው አደጋ ሴት ላይ የሚያደርሰው እኮ ለአንዲት እናት ልጇ እኮ ነው።
ግን እኔ ምን ብዬ አምናለሁ መሰለህ ይሄ ወንድን አታክ ከማድረግ ተወጥቶ የሚሰሩትን ስራ እኔ ኢንዲቴል አይቼው አላውቅም። ሚዲያ ላይ እንደዚህ ተሆነ እንደዚህ ተፈጠረ ከማለት ውጪ እቺ የተደፈረችዋ ሴት በእርግጥ ይሄ የፍርድ ቤት ሂደቱ ምናምን ይገልጹልናል። ከዛ ውጪ ይሄንን አድርገናል እንዲህ እንድታገግም በዚህ ረድተናል ይሄ ፕሮሰስ አለው የሚለውን ቢያሳዩና ያ ኔጌቲቭ ነገር የሚዘሩትን ነገር ቢታውት ጥሩ ይመስለኛል። እንደወረደ ባናመጣው ከውጪው ከነጮቹ እንደወረደ ባናመጣው ምንም ይጎዳን ነገር የለም። ስለዚህ የወላችሁ የወንዶች ጉዳይና የሴቶች ጉዳይ አናርገው። አሁን ቅድም ላልሽው ነገር ሴቶች ሲደፈሩ የሆነ ነገር ጥቃት ሲደረግ ሴቶች ብቻ አይደለም መጮህ ያለባቸው። አሁን ለምንድን ነው የተደራጀ የሴቶች ጉዳይ አለ፣ የወንዶች ጉዳይ የለም። እኔ ግን የሴትን ጉዳይ የሴቶች ጉዳይ ባያወራው ደስ ይለኛል። ፐርሰናል የኔ አቋም ነው። እኔ ነኝ ማውራት ያለበት። የኔ ልጅ ናታ፣ እናት ናታ፣ እህት ናታ፣ አክስት ናት። ይሄ እኮ አሁን ጭንቅላት ላይ መሰራት ያለበት ይሄ ፌሚኒስቱ ስለቆመ ሴቶች ስለተደራጁ ሳይሆን የማንነት ጥያቄ ነው። የምድር እውነት በቃ ሴት ልጅ ወደ ፈጣሪ ራሱ ሴት ልጅ ወደ ምድር ሲያመጣ አማና ናት፣ አደራ ናት። ያንን አደራ ነው እየበላን እያስቸገርን ያለ ነው እንጂ ከአርሺው ፌሚኒስት ጋር አይገናኝም። አደራ ነው የምንቀበለው ሴት ልጅ የኛ ሪስፖንሲቢሊቲ ናት፣ እኛንም ፕሮቴክት ማድረግ ያለብን ብላችሁ ስለምታስቡ ደግሞ ትዳርን ትፈራላችሁ። ወደ ትዳር እንሂድና አሳምረሽ ጠይቀኝ ይህን ጥያቄ። ምክንያቱም እኔ ባለትዳር ነኝ። ወንዶች በዚህ ሰዓት ማግባት የሚፈሩት ለምንድን ነው? አንድ ሌላኛው ጥያቄ እሱ ነው። አንዱን እንጨርስ። ይሄንን ጨርሰው ወንዶች ትዳር መግባት የሚፈልጉት በመጀመሪያ ደረጃ ሶሻል ሚዲያ ላይ የሚያዩትን ውሸት ሁሉ እውነት ይመስላቸዋል። መኪና መኖር፣ ቤት መኖር፣ ትንሽ ካልዋሸ ከዩኒቨርሲቲ እንደወጣ ደሞዙ 10 አሁን እንግዲህ በአሁኑ ዲግሪ በእኛ ጊዜ በ4000 ነው። የእናንተ ጊዜ ደግሞ 10 ጀምሮ 15 ምናምን ሊሆን ይችላል። ምንም የሌለውን ወንድ የመቀበል ፕሮባቢሊቲ ወረዳችን ጭንቅላታችን ተበላሽቷል። ሴትም ልጅ የሚያኖራትን ነው የምትፈልገው። ትንሽ ያለውን ነው የምትፈልገው። አንቺ ነሽ ማትቀበዩ እንጂ ምድር ላይ ግን አለ። እንደ እውነት እንደ ባለሙያ አሁን ብዙ ወንዶች ማግባት ይፈልጋሉ፣ ግን አያገቡንም ገንዘብ ስለሌለ። ምክንያቱም እሱ ጋር ይላሉ። ይሄን አንቺ ራስሽ እስቲ መልሽ። እኔ ደግሞ ምን ይመስለኛል መሰለህ የተወሰኑ ሴቶች እንደዛ የሚያስብ ሴት የለም እያልኩ አይደለም፣ ግን የተወሰኑ ሴቶች እንደዚህ የሚያስቡ ሴቶች ብዙዎቹ ሴቶች የሸፈኗቸው ይመስለኛል እንጂ ፍቅርን የምትፈልግ መከበርን የምትፈልግ ሚስት መሆን የምትፈልግ የቤቷ እመቤት መሆን የምትፈልግ ሴት አጋዥ መሆን የምትፈልግ ሴት ከባሏ ጋር አብራ ማደግ አብራ እየሰራች መለወጥ አብራ ትዳርን መመስረት የሚያስፈራት አይመስለኝም። ይሄ ካለ እኮ ወንዶችም ዝግጁ ናቸው፣ ሴቶችም ዝግጁ ናቸው። ግን እየፈሩ ነው። እሺ ምን በያቸው እስቲ እባካችሁ። ቪዲዮ ሰርቼበታለሁ። ይሄንን በያቸው ንገሪያቸው። ግን ማለት ነው ወንዶችን የተንጫጩት እኔ ምን አረጋግጫለሁ መሰላችሁ? አንድ ነገር ሶሻል ሚዲያ ላይ ሴቱ ሶሻል ሚዲያን ብዙ አይጠቀምም። ወንዱ በጣም ቲክቶክ ላይ ነው ያለው። ወንዱ በጣም ስክሮል ማድረግ ላይ ቢዚ ሆኗል። ስለዚህ ስክሮል ማድረጋችሁን ተውና ስሩ፣ ወጥሩና ስሩ። ከዛ በኋላ ትዳር ይሄን ያህል አይከብዳችሁ። ትዳር አጋዥ ሚስት ካለች፣ አጋዥ ሴት ከጎን ካለች፣ ያለህን የምታውቅ ከሆነ ማታስጨንቀ ከሆነ ያቺን ያለህን ነገር ለማሳደግ የምትሞክር አይነት ሴት ከሆነች ለምን ትፈራላችሁ? አንፈራም። አሁን አንቺ አላገባሽም አይደል? ምን አይነት ባል ነው ማግባት የምትፈልጊ? እኔ ባሌ አለ ሶሻል ሚዲያ ላይ አለ። ብዙ ጊዜ መልስ የሚሰጠኝ እሱ ነው። እና ምን አይነት ባል ነው ማግባት የሚጥር ባል፣ በጣም አምቢሽየስ የሆነ ባል፣ የሚሞክር ነገሮችን ለመሞከር ማይፈራ ወንድ። ከዛ ደግሞ አለ ደግሞ ቢሄቪየራሊ አይደለ ኮሚኒኬት ማድረግ የሚችል እኔ ከሱ ኢሞሽናሊ ትንሽ ማውራት የማይችል ወንድ አልወድም ብለሽ አልፈልግም። አልወድም አይደለም አልፈልግም ነው በቃ። በጣም የሚገርመው አሁን ያነሳሽው አንቺ ፍላጎት ሆነ እንጂ ትልቁ አንዱ የትዳር መነሻ እኛ ሀገር ላይ ያልተለመደው ቅድመ ትዳር ላይ አያወሩ። ሁለቱ ተጋቢዎች አያወሩ። ስሜታቸውንና ድግሳቸው ላይ ነው የሚያተኩሩትና እንደውም አንቺ ጥሩ ውሳኔ ነው። የማያወራ ወንድ አልወድም። አለመውደድ አይደለም እንዲጠጋኝ አልፈልግም። የማያወራ ወንድ ለምን እንዴት ልትፈታው ነው ነገ ችግርህን? እኔ ሳኮርፍ ሊያኮርፈኝ ነው? እኔ ተፈጥሮ ራሱ ኢሞሽናሊ ከሱ እንትን ያልኩ ነኝ። ላኮርፍ ነው፣ ዝም ልል ነው። የሆነ ነገር ኮሽ ሲልብኝ ፊቴን ልጠሉ። ሌላውን ተው። ፔሪየድ ላይ ሰውን ዝም ልል ነው።
ፔሪድ ላይ ሲሆን ሊያነጫንጨኝ ነው። የዛኔ ጠጋ ብሎ አውርቶኝ ለስለስ አድርጎ እንትን ካላለኝ እንዴት ልንሆን ነው? ቦግ ቦግ ልንለው ማለት ነው ሁለታችን። ስለዚህ ማውራት ግዴታ ነው። ከዛ ደግሞ መስራት አለብህ፣ መሞከር አለብህ ግዴታ። ያነሳሻቸውን ሀሳቦች 100% ትቀበላለሁ። ኮሚኒኬት ማድረግ የሚችል ሰው፣ ስራውን በአግባቡ የሚሰራ ሰው በደንብ አድርጎ እንትን ማድረግ ይችላል፣ ሃንድል ማድረግ ይችላል እኮ። እንደዛ ከሆነ አሁን እኔ ባሌን አግዘዋለሁ በስራ አብሬው ብዙ ነገር ስቴፕ በስቴፕ እየጨመርክ ትመጣለህ። ግን ስቲል አንድ አይነት ስታተስ ላይ ሆነ ራሱ ይፈራሉ እነሱ። ስለዚህ አትፍሩ እንበላችሁ። አትፍሩ። አዎ በነገራችን ላይ ይኸውላችሁ አሁን አንቺም እኔም ምድር ላይ ያለውን ነገር አነሳን እንጂ ትዳር የፈጣሪ ነው። እሱ ልክ ነው። ግን የፈጣሪም ሲሆን ሀሳብህን ማቅረብ አለብህ። መና አይደለም ከሰማይ ወርዶ የሚሰጥ። መንቀሳቀስ አለብህ። ሰበቡን ማድረስ አለብህ። ሰበብ ማድረስ ላይ ወንዶች እውነት ነው በዚህ ዘመን ትዳር የሚጠይቅ ወንድ በጣም ዝቅተኛ ነው። እንዳውም ሁለት ነገር ጥናት ላይ ያሳያል። ትዳርን የሚጠይቁ ወንዶችና በሌላ በኩል ደግሞ ትዳራቸውን ለማቆየት የሚሄዱ ሁለት ተቃራኒ። ትዳርን እንደ ፋሽን ይወስዳሉ፣ ቶሎ ወደ ፍቺዎች ይበዛሉ። አሁን ሰበቡን ማድረስ ይፈራሉ። ለምንድን ነው የሚፈሩት? ከባድ ያደረገባቸው እነዚህ ሶሻል ሚዲያ ላይ የሚሰሩ የውሸት ኢንቪቴሽን ተደርጎ የሚሰሩ ትዳሮች ይፈራል። እንዴ መኪና የለኝም፣ ቤት የለኝም፣ ሌላው እሱን ሁሌ ፍቅር ናቸው። እኔ ሶሻል ሚዲያ ላይ የምታዩትን ባልና ሚስቶች እንደወረደ የሚቀበል ሰው እኔ አላውቅም። ቁጭ ብሎ ገና ራሱን በደንብ መጠየቅ ያለበት ሰው አይደለም። ትዳርን የሚያክል ነገር ፍቅረኛሞች በሆንክበት ሰዓት እንኳን አንድ ላይ አንድ ቤት እየኖርክ ቁርስ አንድ ላይ ነክ፣ ራት አንድ ላይ ነክ፣ ስራ የምትወጣው አንድ ላይ ነው። ሁሉም ነገር አንድ ላይ የሆነ ሰው ቀርቶ በሁለት ቀን ምናምን እሺ በቀን አንዴ ተገናኙ። እንደዛ እንኳን እየተገናኘ ጸብህ ስፔሻሊ በደንብ እስክትጠናና ማች እስክታደርግ ድረስ ጸብህ ከባድ ነው። ሶሻል ሚዲያ ላይ ያሉ ባልና ሚስቶች መላክ ናቸው፣ የሚጣሉ አይመስሉም። እነሱ ኢሚቴት ነው ካሜራ አዘጋጅተው ስለሆነ የሚሰሩት፣ ያኛው ማስመሰል ነው እንጂ ትዳር ያንን መቀበል አለበት። ይሄ ትውልዱ ያ አይደለም የትዳር ምሳሌው፣ ያ አይደለም የካፕል ፍቅረኛሞች ሲሆኑ ሪል ነገሩ። ያንን ካልተቀበልንማ ትዳር መቼም አንመሰርተውም። እንደዚህ በነገራችን ላይ ያነሳሽው ሀሳብ በጣም ጥሩ ነው። አንዱ ትዳርን ትዳር የሚያደርገው መጣላቱ ነው፣ መነጋገሩ፣ መነቋቆሩ። ስትጣላ ትባባለህ፣ አትተዋወቂም። መጀመሪያ ወንድና ሴት ነሽ፣ ሁለተኛ የተለያየ ዓለም ላይ ነው ኖርሽ የመጣሽ ከሁለት ቤተሰብ፣ ከሁለት አየር፣ ከሁለት አካባቢ፣ ከሁለት አስተሳሰብ፣ በሁለቱም ነገር ማለት ነው። ይሄ ምንም ነገር ወተት ነው የሚባል ነገር አይደለም። ትዳር ሁሉ ነገር አለበት። በቃ ደስ የሚል የሚጣፍጥ፣ የሚያቃጥል፣ የሚያስታውቅ በቃ እንደውም ዳጣ እል ነበረ። ትዳር ደስ የሚል ዳገት ነው። ወንዶች በምን ትገርሙኛላችሁ መሰለህ? አሁን እኔና እጮኛዬ እንጣላለን። እሺ ከዛ ስንጣላ ተጣልተናል አይደለ? እኔ አልተወውም። ላይክ በቃ ውስጤ መናገር ይፈልጋል፣ ማውራት ይፈልጋለሁ ምናምን። ቁጭ ብዬ ልጠብቀው እችላለሁ ቴክስት እስኪመልስልኝ። እሱ ግን ተኝቷል። እንዴት ነው ያንን አይምሮህን የሚበጠብጥ አይነት ጸብ ተፈጥሮ ወንድ ልጅ ዝም ብሎ የሚተኛው፣ ሴት ልጅ ቁጭ ብላ ስትብሰለሰል የምታድረው? በጣም ነው የሚገርመኝ። ምን አይነት ተፈጥሮ አይምሮ ነው? ወንድ ልጅ በዝምታ ውስጥ ነው የሚያወጣው። አሁን ከዛሬ ጀምሮ ስትታዩ ዝም ካለሽ እየተብሰከሰከ ነው። እኔ ደግሞ እሱ ጤነኝነት አይመስለኝም። ኖ ኢቭን አሁን ይኸውልሽ ሙሉ በሙሉ በአንድ ጣሪያ ስር ገብቶ ወይዘሮ ስትሆኝ ታየዋለሽ። የሆነ ከባድ ነገር ሲገጥመውና ሳይመቸው ሲቀር ሰማነ የሚለው በቃ ያንን ነገር በራሱ መወጣት ስለሚፈልግ ነው። እሱ ግን ጸብን አያብስም ብለህ ታስባለህ? ሴቶች እኔ ጭራሽ እየተናደርኩ እየባሰብኝ እየጋልኩ ነው የምመጣው። እሱ ግን እየቀዘቀዘ ተፈጥሮ ነው። ምንም ማድረግ አትችይ። አንቺ አውርተሽ ካልወጣልሽ ታብጃለሽ። እሱ ደግሞ በዝምታ ውስጥ ነው። በቃ እኔ እንደዛ እንደውም ከተረዳኝ ለምን አያወራኝም ታዲያ? ኖ ተፈጥሮ ነው። ስለዚህ አሁን ዝም ሲልሽ አልጠላሽ፣ ተቀበይ። ወይንም ያን ለዛ ነገር ቦታ አለመስጠት አይደለም። ሁለተኛ ደግሞ በጣም ስትናደጂ እንደ ታናሽ እህትም የምነግርሽ ነገር ለሌሎቹም አንቺን ብዬ ስል በአንቺ ውስጥ ብዙ ወጣቶች አሉና በተናደዳችሁበት ጊዜ ወደ እንትን አትሄዱ።
የሆነ የሚለያችሁ ነገር ዝም የሚያሰኝ ነገር። ምክንያቱም እሱም ተናዶ አንቺም አንተ ማለት ትናንሽ ነገሮች ናቸው ደግሞ በግንኙነት ውስጥ ጣሪያ የሚደርሱት። ያላሰባችሁትን ነው የምታስቡት። ይሄ ደግሞ እንግዲህ ሽምግልናውን እኔ ነኝ የሚመጣውና ቶሎ ገብተሽ ዳገትሽን በደንብ መጀመር ነው። ወንድ ልጅ በጩኸትና በእንትን አያምንም፣ በዝምታ ውስጥ ነው። አንዴ ነው የሚናገረው፣ በቃ ከዛ በኋላ ወይ ዝም ነው የሚለው። በዛ እውነትህን ነው። በዛ ታይም በተናገርክ ቁጥር ደግሞ ማይሻር ነገር ትናገራለህ። ማይጠፋ ከእሱ አይምሮ ላይጠፋ የሚችል ነገር አውጥቼ ልናገር እችላለሁ። ከዛ ውጭ ደግሞ በዚህ ሰዓት ምን ማድረግ አለባችሁ? በሳምሪ እድሜ ያላችሁ ወጣቶች ወንዶቻችሁ ምን እንደሚያስቀይማቸው ካሁኑ ወቁ። የሚጠሉትን ነገር ለእናንተ ምቾት የሚሰጡ እንኳን ቢሆን እሱም ማይወቸው ከሆነ ለእሱ ብለሽ ሳክሪፋይስ አድርጊ። እሱም ለአንቺ ብሎ መስዋዕትነቱን ይከፍላል። ወንዶች ሳናገባ በፊት መስዋዕትነት ለመክፈል ከዓለም አንደኛ ነን። አዎ አሁን አታርግ ያልተባለው ነገር የተሸነፍን ይመስለናል እኮ። ለምትወጂው ሰው ደግሞ ካልተሸነፍሽ ኖረ መኖር አትችይም። በማሸነፍ ውስጥ አሸንፉ ነው እኔ የምለው ሁልጊዜ፣ በትግል ውስጥ አይደለም። ሁለተኛ የወንድና የሴት ዓለም የትግል ዓለም አይደለም። በጣም ደስ የሚል ችግሩንም ሰላሙንም ጦርነቱንም አለመግባባቱንም ኢንጆይ እያደረግ አብራ የምትሄድ ነው። የተሸነፍን አይመስለን። አይምሰላችሁ። የተሸነፋችሁ ሳይሆን ይሄ በቀላሉ አሁን አንተ አይምሰልሽ ምናምን ስላልከኝ አይመጣው። እሱ መስራ ይፈልጋል። ጥያቄዎች እነዚሁ ናቸው አይደሉም? አሁን አንተ ማለት ነው በጣም ደሃ ነህ እንበል፣ ፋይናንሻሊ ያን ያህል ፊት ያለውን ሰው ነህ እንበል። ፋይናንሻሊ በጣም ፊት የሆነችን ሴት ዴት ለማድረግ ሞራሉ ይኖርሃል? ተነሳሽነቱ ይኖርሃል? በተደጋጋሚ አውርቼዋለሁ። በፋይናንስ ውስጥና ፋይናንስ ኪሱ ባዶ የሆነና ኪሷ ሙሉ የሆነ ሴት ውስጥ ሰዎች ናቸው ያሉት። እሱ ነገር ተጨማሪ ነው እንጂ ሰውነቷ ሰው ናት። ፋይናንስ ሰውነትን ማተር አያደርግም። ይሄ ማንነትን አይለይም ብለህ ይለያል፣ ይፈትናል። እሺ ብሎ እንኳን ገብቶ በገንዘብ አቅም የምትበልጠው ሴት ጋር ሲሄድ ወንድ ልጅ ሰላም የለውም። የወንድ ተፈጥሮ እንደውም ይሄን ነገር ግድ ሆኖበት ነው የሚቀበለው እንጂ ጭራሽ ነው ማይቀበለው እኮ። ለምን እንደዚህ አፍርጬ አልናገርም ዛሬ። በቃ ኑሮ ከብዶት እንዴትም እውነት ሆኖበት ነው የሚወጣው እንጂ የመረረ እውነት ለወንድ ልጅ ፋይናንሻሊ በቤቱ ላይ የበላይ መሆን አለመቻል ያመዋል። ለምንድን ነው? ሊደር አድርጎ ስለፈጠረው ነው። ይሄ እኮ የጥላቻ ላለመገዛት ለንቀቱ ለምናምኑ አይደለም፣ ተፈጥሮ ነው። ሁለተኛ ደግሞ ሴቶች ገንዘብ ሲኖራቸው የሴትነት ባህሪያቸው ላይ ችግር ሊያመጣ ይችላል ተብሎ ይፈራል። ማዕረጉን ይኸውልሽ፣ የገንዘብ ማዕረጉንና ባሉን መለየት አለባት። እኔ ሁሉ ነገር እየከፈልኩ ዝም ለመቆጣጠር እንፈልጋለን። ብሩን ተቆጣጠሪ እንጂ ባልሽን አትቆጣጠሪ። ስለዚህ ለምን እንዴት ያደርጋሉ? በቃ ይቅራ። እንትን እኮ ደግሞ ላይፍ የምትወስድህን ቦታ ታውቀው። ቢቸግር ነው እኮ የመረረ እውነት ቢቸግር ነው። ሌላ ጥያቄ ልጠይቅህ። ማለት ጥያቄዎች አሉኝ ብለሽ ነው የመጣሽ እና ጥያቄዎችሽ ብዙ ናቸው እዚህ ላይ ሳያቸው። እኔ አሁን ባልና ሚስት እንኳን ገና አልተባልንም። እሺ እጮኛሞች ነን አይደለ? እኔ አሁን ሞር ከሱ ጓደኞች ጋር የመገናኘት ምናምን እድሉ አለኝ፣ አገኛቸዋለሁ እና ከኮንቨርሴሽናቸው የምንረዳለው ይዝናናሉ። ወጣቶች ናቸው፣ ባሌ ወጣት ነው፣ ይዝናናሉ ምናምን። ሲዝናኑ እነሱ የሚዝናኑበት ቦታ ላይ ሴቷ ከተዝናናች ችግር ነው። ግልጽ እናደርገውና አማርኛውን ጭፈራ ቤት ውስጥ ወንዶች ብቻቸውን ሲሄዱ ኖርማል ነው። ሴቷ ብቻዋን ሄዳ ስትዝናና ከታየ ግን ኖርማል አይደለም። እኔ እንደዚህ ያደርገዋለሁ። ይህን ጥያቄ ስለመዝናናት ሳይሆን ሴት ልጅ ከባልሽን ስታገኝ የወደፊት ባልሽን ማለት ነው እጮኛሽን፣ እኔ አሁን እንደ ታላቅ ወንድም እንደውም የምነግርሽ ነገር ቶሎ አግቢው፣ ረጅም ሰዓት ውጭ ላይ አታሳልፉ። በትዳር ውስጥ ነው መለማመድ ያለባችሁ። የትዳር ልምምዱን ውጭ ላይ አትጀምሩት። ሁለተኛ ደግሞ ብዙ ጓደኞቹን አታገኝ፣ ምንም ጥቅም የለውም። ምክንያቱም ውጭ ነው ያለውትና አቃቂር ሊያወጡ ይችላሉ። አንዳንዴ እንደውም ለትዳርም ጠንቅ ናቸው ጓደኞች። ስለዚህ አሁን እንኳን ወደ ጭፈራ ቤት መውሰዱ ይቅርና ምናልባት ለምሳሌ አንቺ ሁልጊዜ የምታገኝ ከሆነ ሰዓት ደርሷል እንሂድ ምናምን ስትሆን አንተ እንዴት ነው የምትቆጣጠር ምናምን ልል ይችላል። ነገር ግን የማይሆን ጸባይ ካለው ደግሞ ይባላል። ኖ ግልጽ እኮ ነው። ምድር ላይ የሚባሉትን እኮ ስለሚባሉ መጣሽ ደግሞ ይላሉ። ካለሷ መንቀሳቀስ አይችልም ይባላል። ሀሜቱ አለ።
በተቻለ መጠን እነዚህን ሀሜቶች ደግሞ ለማጥፋትና ነፃነት እሱም ይጨነቃል። ከአንቺ ጋር ሲሆን ከጓደኞቹ ጋር ሲሆን ሰላም የለውም። ከአንቺም መሆን ይፈልጋል፣ ከነሱ መሆን ይፈልጋል። እኔ ፐርሰናሊ እዚህ ላይ ምንድን ነው የሚለው የጓደኛ ሰዓት ስጪው። በቃ እንትን አትሁኝበት፣ አትከታተዩ ለእያንዳንዱ ነገር ማንህ እንዴት ነው ምናምን። የተወሰነ የማይረባ ጓደኞች ወደማይሆን ቦታ የሚወስዱት፣ ወደ ሱስ ዓለም የሚወስዱት፣ ወደ ስካር ዓለም የሚወስዱት ከሆነ በደንብ አድርገሽ ካሁኑ ማስወገድ አለብሽ። ምክንያቱም ወደፊት ህይወት ከባድ የሚያመጣው ነገ ላይ ይችላለሁ ተብሎ የሚገባበት በአሁን ላይ ያሉት ሱሳሱሶች ጓደኛ አንዣጃግሪ ጩኸቱ ምናምኑ ሆሆታው ማለት ነው። ይሄ መቅረት አለበት። ወንድ ልጅ የሆነ የሚያዝናናው ቢዚ የሚያደርገው ነገር ሊኖር ይገባል ብላ አታስቡ? ሊኖረው ይገባል። ግን ትዳሩን የሚጎዳ ህይወቱን የሚጎዳ አላማውን የሚያሰናክል ከሆነ በምንም ተአምር ለምሳሌ እኔ አልስማማበት ፐርሰናሊ የሱስ ዓለሞችን አልስማማም። ምክንያቱም ትልቅ ሰው ሊሆን ነው። ትዳር ደግሞ ስርዓት ያለው ነው፣ በረከት ያለው ነገር ነው። ምክንያቱም ዛሬ ላይ ያላቆም ተቋሙን ይበጣብጠዋል። ምክንያቱም እዛ ቦታ ላይ እንትኑ ይዛባበታል። እየቀነሰ የማይመጣ ከሆነ ይዛባበታል። ትዳር ደግሞ ስትገቢ አሁን እንደምትጫወቺው ሃኒ ስዊት አይደለም፣ ሪያሊቲ ነው። የመረረ እውነት ይመጣልና በተቻለ መጠን ጓደኞቹን ሰዓት ይስጣቸው፣ ለአንቺ ሰዓት ይስጥሽ። ጓደኞቹ መታወቁ ጥሩ ነው። ከነሱ ጋር ሁሌ ማሳለፍ ግን ለአንቺ ያላቸውንም ክብር ሊቀንስ ይችላል። ዛሬ ላይ ከፍ የሚል መስሎሽ ከሆነ ነው ይቀንሳል። እንደዛ የሚወዱሽ ላይ መጣሽ ነው የሚባለው። ምንድነው የሚጋተተው ሁሉ ሊባል ይችላል። ስለዚህ መሆን ያለበት ምንድነው? የጓደኛ ሰዓት፣ የራስሽ ሰዓት። ከዛ በኋላስ ወደ ትልቅ ነገር ልትሄዱ አይደለም? ወደ ትልቅ የሚወስዳችሁ መንገድ ካሁኑ ጀምሩ። ጭፈራ ትዳር አይሆንም። ወደ መልስ ሄድ። ጥያቄ ለጠየኩ ጥያቄ አልመለስክልኝ። ሴቷ እና ወንዱ አንድ ቦታ ሲዝናኑ እኩል ነገር አይታይም። ጭፈራ ቤት ሴቷ ስትሄድ ይከብዳል። ሴት ልጅ በማህበረሰባችን ውስጥ እንዴት መሰለሽ፣ ወንድ ልጅ ስስ ነውሮች ይፈቀዱለታል። የማህበረሰቡን ነው የምልሽ። ነገር ግን ሴት ልጅ ቁጥብ ስትሆን፣ ለምሳሌ ሴት ልጅ መታየት ያለባቸው ከመውደድ እኮ ነው። ለምሳሌ ቅብጥ ብላ አምራ ምናምን የምትገኝበት ቦታና አሁን ሴት ልጅ መገኘት ያለበት ቦታ ላይ ደስተኛ አይደለም። ይሄ ነገር በምሳሌ ላስቀምጠው። ለምሳሌ በጭፈራ ቤት የተጣበሱ ተጀናንጅ ነው ከዛ በኋላ ወደ ትዳር የሄዱ ካፕሎች ችግር የተፈጠረ ጊዜ ምን ይላታል መሰለሽ? የት ነው ያገኘውሽ? አየሽ፣ ለሴት ልጅ ይሄ ነው የሚከብደው። ምንም ዳርዳር ማለት አያስፈልግም። ለዚህ ነው ማይመቸው። ለወንዱ ትክክል ነው ማለት አይደለም። ጨዋ ቦታ ላይ ነው ቤተክርስቲያን ምናምን ነው መገናኘት ያለበት አይደለም። አምኖበት ከዛ ቦታ የሚያወጣሽ ከሆነ ያንን ነገር አታንሱ እያለሁ እኔም በራሴ ሚዲያ ላይ ወድጄሻለሁ አይደል? ከዛ ቦታ አንስቼሻለሁ አይደል? ችግር ሲፈጠር ግን ያንን እንደ ቁስል መጠቀም የለበትም። ኢን ዘ ፈርስት ፕሌስም እንትን አይመርጧቸውም ነው እኮ። እኔ አሁን ምሰማው ነው፣ ይቅርታ ሴቶች ከመጀመሪያውም ገና ያቺ ሴት ለትዳር አትመረጥ፣ ያቺ ሴት ረዘም ላለ ግንኙነት አትመረጥ። አንቺ ትመርጫለሽ? እኔ ክለብ ብዙ ሰው አሁን ሴቶችን ኦኬ እየስከራከር እዛም ላይ በጣም የክለብ ሰው ሆኜ ምናምን መስሏቸዋል። እኔ ክለብን ሞድ ሰው እኔ በነገራችን ላይ እንደዚህ ላስቀምጠው፣ እንደውም የመረራ እውነት በቃ ክለብ ላይ መገናኘት የለባቸው። ትክክለኛ ማንነት ይገናኛሉ፣ ግን እንደኔ ባይገናኙ ጥሩ ነው። እዛ ቦታ ላይ ያለው ሙቀቱ ነው የሚያገናኘው። የዛ ሰዓት ሙቀት ትክክለኛ ማንነት አይደለም፣ እሱ የሚደገፍም አይደለም እንደ ባህሌ እንደ ፈጣሪ ሕግ እንጂ ፈርስት ኦፍ ኦል እኔ ወደዛ ባይኬድ ነው የምለው። መብት አልገፋም። እዛ ቦታ ላይ መገናኘት በሙቀት ነው የምትገናኘው፣ በስሜት ነው የምትገናኘው። ሁለተኛ እዛ የተገናኘ ሰው ለድፍረት ቅርብ ነው። ሴትነቷ ይደፈራል፣ አብረው ያድራሉ። በትዳር ውስጥ የሚደረጉ ነገሮች በመጠጥ ኃይል እዛ ውስጥ ይደረጋሉ። ከዛ በኋላ የመጀመሪያ ንቀት ከዛ ይጀምራል። የሚያውቃት በስካር ነው። ባይሰክር እንኳን የሚያውቅበት ቦታ የክብር ቦታ አይደለም። እኔ ማለት የኔን ስታንድ ነው ማወራው። እሱን ነገር የሚከተሉ ወንድም እህቶች ክብር አለኝ፣ ግን እሱ ነገር በቃ አይመከርም። አንዲት ላላገባች ሴት ባሏን ከጭፈራ ቤት ወይም ሚስቱን ከጭፈራ ቤት ባያገኝ ለእኔ በጣም ጥሩ ነው። ይሄ ደግሞ የሚባልበት ምንድነው? ወደ ትዳር ዓለም የሚገቡት ለቁርሾ መነሻ የሆኑ ነጥቦች ሁሉ ያላቸው ጠረጴዛቸው ላይ ማለት ነው። አንድ ነገር ፈጥረው ነው የመጡት። ኦልሬዲ ፈጥረው ነው የመጡት። የመጡበት ቦታ ደግሞ እንትን አይደለም፣ ቤተ እምነት አይደለም። ለመሳሳትም ቅርብ ናቸው እንጂ
ለማድረግም ለመሳሳት ከሴትና ከወንድ ማን ነው ቅርብ? ይኸውላችሁ ከባድ ጥያቄ ነው የምትጠይቀኝ። ወንድ ልጅ ለመሳሳት ቅርብ ነው፣ ተፈጥሮ ነው። እንደዚህ እይታ አይቶ ለዚህ ነው እኮ ድፍረቶች ምናምን ቢወጡትና የሚቀጥለው ፕሮግራማችን ላይ ጥሩ ሐኪሞች አሉ ከነሱ ጋር አወራለሁ። ለድፍረት ወንድ ቅርብ ነው። ወንድ ልጅ ይኸውላችሁ ተሳስቶ ነው ማሰብ የሚጀምረው። ሴት ልጅ ለመሳሳት ግን አስባበት ነው። ለዛ ነው ሴት ልጅ ስትሳሳት የሚከብደው። አዎ የሚሰጠው ቫልዩ የሚሰጠው ቫልዩ ሳይሆን ተፈጥሮም ለዛ አልሰጣትም። ተፈጥሮ እኮ ነው። ዝም ብላ እንደዚህ ወንድ ስላለፈ ስሜቷ አይነሳም። ወንድ ልጅ ግን ይነሳል። ለምን? ፈጣሪ እንደዛ አድርጎ ፈጥሮታል። የሆነ ነገር አይቶ ብድግ ሊል ይችላል። ስለዚህ ይሄ ምንድን ነው ማለት ነው? ተፈጥሮ ያስቀመጠ ህጎች ጋር አለመጋጨት። ስለዚህ ራስን መቆጣጠር ከእንስሳ የሚለየን አንዱ ፓርት እሱ አይደለም? ራሳቸውን ተቆጣጠሩ የሚባለው ከሴት ይልቅ ወንድ ጋር ነው መጠንከር ያለበት። ሴት ልጅ ስትማግጥ ማህበረሰቡ በጣም ቢግ ኢሹ የሚያደርገው ወንድ ልጅ ሲማግጥ ስቲል ከባድ ነገር ነው፣ ግን የሚሰጠው ቫልዩ አንድም አይሆነው። ለዛ ነው ይኸውላችሁ ማህበረሰባችን ለሴት የሚሰጠው ዝቅተኛ ቦታ ይመስላችኋል? አይደለም፣ በጣም ከፍ ያለ ነው። ብዙ እኮ ስለማያጠፉ ነው ሴቶች። ስታጠፉ በጣም ይጋነናል። ግን ለማጥፋት ሴት ልጅ ለማጥፋት ከኋላ በጣም ፑሽ ያደረጋት ነገር ይኖራል። ፑሽንግ ፋክተር አለ። በነገራችን ላይ ስለመማገጥ ስናነሳ መማገጥ በመጀመሪያ ደረጃ የምትማግጥም ሴት የሚማግጥም ወንድ ትክክለኛ ያልሆኑ ወንድም ሴትም ናቸው። በቃ ክልክልም ነው በኤክሰርሳይዝ ባያደርጉት። ምክንያቱም ትዳራቸው ውስጥ ኤክሰርሳይዝ ማድረግ ያለባቸው ነው ከትዳር በፊት የሚያደርጉት። መማገጥ በየትኛውም ኖርም ኤክስኪውዝ የለውም፣ ተቀባይነት የለውም። በቃ ወንድም አረገ ሴትም አረገች በቃ ባያደርጉት። ግን አደረጉት። አሁን እኮ አደረጉት ላይ መጣ እኮ ኃጢአት ነው እኮ ኃጢአት ነው። ግን ደግሞ ሴቷ ለጥፋተኝነቷ የምትጠየቅበት ስኬል እና ወንዱ የሚጠየቅበት እንትን አንድ አይደለም። ለሴቷ ሲሆን ይከብዳል። ለምንድን ነው የሚከብደው? ሴቷ ፑሽ ተደርጋ ከኋላ ብዙ የገፋት እዛ ጋር እንድትደርስ ብዙ የገፋት ነገር አለ። ወንዱ ግን ኢዝሊ እንዳልከው ኢዝሊ ሊማግጥ ይችላል አይደል? ኢዝሊ ስሜቱ ሊነሳ ይችላል። ያንን ሁሉ ሪዝን እያላት ስቲል ሴቷ ላይ ጫና ይበዛል። ለምንድን ነው? ለሴቶች ያለው ክብር ነው። በነገራችን ላይ እናንተ በታችነት አይደለም የምትል ለሴቶች ያላቸው ክብር ሴት ልጅ ባትነካ እዛ ውስጥ ባትገባ። አሁን ይሄ ርዕስ ወንድና ሴት የለው ቶታሊ እንደዚህ ነው መዝጋት የምፈልገው። በቃ በምንም ተአምር ከትዳራችሁ በፊት ሁለታችሁም አያስፈልግም። የሚያስቸግራችሁ ከሆነ የምታሳልፉትን ጊዜ አሳልሱና እባካችሁ ወደ ትዳር ግቡ። በቃ ያለበለዚያ ምን መሰለች ትናናቃላችሁ። ትዳርን አንዱ ትዳር የሚያደርገው የግብረ ስጋ ግንኙነት ነው። የመጀመሪያው ዓመት በተለይ ይሄ አንድ ዓመት ተኩል እስከ 2 ተኩል የሚባሉ አሉ የንብረ ዓመቶች። በቃ ስሜቱ ምኑ ማለት ነው። ስሜቱን ውጭ ላይ ጨርሶ መጥቶ ከዛ በኋላ ምኑን ነው ይሄ በምንም ተአምር አንአክሰፕተብል ነው። ኢቭን ሆኖ ከተገኘ ራሱ መወራት የለበትም። ትዳር ላይ የቤተሰብን ኢንቮልቭመንት እንዴት ታየዋለህ? ስፔሻሊ የወንድ ቤተሰብ ኢንቮልቭመንት በጣም ስለሚያሳስበኝ ነው። ይኸውልሽ ይሄ ብዙ ጊዜም በጣም የሚገርመው የሶስተኛ ወገን አያስፈልግም። ትዳር የሁለቱ የባል የሚስትና የፈጣሪ ሚስጥር ነው። ኢንቮልቭመንቱ ወይም እጃቸው ረጅም የሆነው በተለይ በወንድ በኩል በጣም ብዙ ጊዜ የምናየው ወንድየው የቤተሰብ አስተዳዳሪ የነበረ ጊዜ ቢዝነሱን የቤተሰብ ቢዝነስ ረን የሚያደርግ ከሆነ ሲወጣ ምን ይሆናል? 2 ቢዝነስ ይሆንበታል። እሱ ያው የሚያስገባ ነገሮች አሉ። ግን ወንዱ ምንድነው ማድረግ ያለበት? መለየት አለበት። እውነታውን ማወቅ አለበት። የወንዱ ችግር እኮ ነው፣ የቤተሰቡ ችግር አይደለም። እዚህ ጋር የወንዱ መደንዘዝ ነው። ሚስቱን ማስከበር አለበት፣ እናቱን ማስከበር አለበት፣ እህቱን ማስከበር አለበት። እህት የእህት ድርሻ አላት። የሚስትን ቦታ ማንም መንካት አይችልም። ምክንያቱም ሚስት ልትሆንለት የምትችል ቤተሰብ ውስጥ የለች። ብዙ ጊዜ ግን ማለት ነው ቤተሰብ ኢንቮልቭ ሲያደርግ የሆነ ሰላም ሊነሳን ከፈለገ ሰላም የሚነሳው ወይ እናት ናት ወይ እህት ናት። ለምንድን ነው ወንድም አባት ምናምን ማይሆኑት? አባትም ወንድ ነው። የወንድን ሳይኮሎጂ ነው የሚይዙት፣ ይናበባሉ። እናትም እኮ ለመጉዳት ብላ አይደለም የምትገባው። የምትወድበት መጠን አልፎ የሚስቲቷን ሕግ ስለሚነካ ነው። እዛ ቤት ልዘዝ የሚል ሀሳብ እጇ ረጅም ሲሆን እኮ ነው። ስለዚህ ይህን ማስተካከል የሚችለው ባል ብቻ ነው። ሲያስተካክል ምንድነው? እናቴ ወድሻለሁ፣ አከብርሻለሁ፣ ከፈጣሪ ቀጥሎ ከአንቺ በላይ የምገዛለት ሰው የለም።
ስለዚህ ምንድነው የእናቱን ሀቅ እዚህ ጋር ይጠብቅ፣ የሚስትየውን ሀቅ ይጠብቅ። ሚስትየዋም ድንበሯን እንዳታልፍ፣ ቤተሰቡም ድንበሩን እንዳያልፍ የሚያደርገው ወንዶች ናቸው። እዚህ ላይ አንዱ የትዳር ጤነኛ ባል መገለጫ እኮ አንዱ ይሄ ነው፣ ሁለቱም ቤተሰብ ይዞ መሄድ። ምክንያቱም በእኛ ባህል ውስጥ እንደ ፈረንጅ አይደለንም። ዌስተርን ላይ አትተዋወቂ፣ ሌላ ዓለም ነው የምትኖሩት። በእኛ ባህል ምንድነው ቤተሰቡን አብሮ ያገባል። ቤተሰቡን አብሮ ስለሚያገባ የአንቺን ቤተሰብ ሲያገባ ባልሽ እኮ አብሮ ነው የሚያገባው። አንቺም የነሱን ቤተሰብ ማለት ነው። የነሱን ባህል አታውቂ። አንቺ እንግዳ ነሽ እዛ ቤት። ከሴት ቤተሰብ ብዙ ጊዜ ችግር መጣ ሲባል ሰምተን አናውቅም። አለ ከወንድ ነው ግን ሞስት ኦፍ ዘ ታይም ከወንድ ነው። አለ ሴቷ ከሴቷ ወገን በደንብ አለ እንደ ወንዱ ወገን አይበዛም እንጂ ለምንድን ነው በደንብ ማለት እንግዲህ ልጃቸውን ከመውደድ አንዳንድ ጊዜ ደግሞ ኢኮኖሚካል አታችመንት እነዚህ ነገሮች። እህት ደግሞ ሁልጊዜ በነገራችን ላይ እህት ያላቸው ወንዶች እድለኛ ናቸው። እህቶችን በጣም ስለምወድ ማለት ነው። እኔ ትልቁን ሰውዬ ቤቴ ላይ የጎደለውን ነገር እኮ ይነግሩኝ። ሚስት አለኝ አይደል እዚህ ጋር ስለኔ በርበሬ፣ ስለኔ ስኳር፣ ስለኔ እንትን ያስባሉ። ግን ማሰብ የለባቸውም። ሰው ማሰባቸው ትክክል ነው ቦርደራቸውን እስካላለፉ ድረስ። በርበሬህንና ሚጥሚጣህን ከመውደድ የተነሳ ከጀመሩ ለምን መሰለሽ ከቤት ወጥቶ አያውቅም አይደለም፣ ሚኖር አይመስላቸው። ከክፋት አይደለም። ይሄን ነገር በደንብ ወቁ። እህቶች ደግሞ ማወቅ ያለባቸው አንቺ ደስተኛ ያደረገሽም አይደለም እህቴ አለኝ ባለቤቴ አዘጋጅታልኛለች ብሎ ማቆም ያለበት ማን ነው? ባልየው። ግን ልንገት ልፍ ብሎ ከሰማሁት ሊረብሸኝ ነው ማለት ነው። ሊረብሸኝ ሳይሆን ከፍቅር ነው የሚመጡት። ግን ገደብ አብጂለት እንዳይረብሽሽ። በጣም ይወዱታል ወንድማቸው። ወንድ እህትን የሚወድበትና እህት ወንድም የምትወድበት በጣም ይለያያል። እህቶች ትልቅ ምስጋናና ክብር አለ ለእናንተ። ግን ምንድነው በገደብ ካገባ በኋላ ሰውየው የማን ነው? የሚስት ነው። አቶ ባል የአቶ ሚስት ነው። በቃ አንቺ ግን እጅሽ ይጠር እርጃት ሰብሰብ። አሁን እኔ በምናምን አለው መሰል እሱ ባል ተብየው ሄዶ የሴቷን ቤተሰብ ትሪት ማድረግ፣ ሚስትየው ደግሞ የባሏን ቤተሰብ ከራሷ ቤተሰብ ይበል ትሪት ብታደርግ የሆነ ሰላም የሆነ አይመስልም? ትወደኛለሽ ምናምን ብለው። ይኸውልሽ የባልሽን እናት አክብሪያት፣ ርቀትሽን ጠብቂ። ትሪት ስታረጊ ከልክ አትዋሃዱ። በጣም ሲዋሃድ የተዋደደ ሰው። ለዚህ ከሆነ ባልና ሚስትን ለማስታረቅ አሁን መከራችንን ምንበላው። በምድር ላይ ቅርብ ከእናቱ የበለጠ ራቁቱን የምታገኘው ሚስት ናት አይደል? ሲጣሉ ደግሞ ለማስታረቅ ያን ያህል ይከብዳል። በጣም የሚወደዱ ጓደኞችን እኮ ማስታረቅ ከባድ ነው። እኔ እንዴት አምናለሁ መሰለሽ? አማች በአባኝነት ስታንዳርድ ውደጃቸው። ግንባር ሳሚ፣ ጉልበት ሳሚ፣ እግር ሳሚ፣ ርቀትሽን ጠብቂ። ስለዚህ ርቀትሽን ካልጠበቅሽ ግን አደጋው ይመጣል። ስለዚህ አሁን በቃ እኔ አማችነት በቅርብ ርቀት አትዋሃዱ። መጠጋጋት አያስፈልግም፣ ግን መከባበር፣ መዋደድ አይበቃሽም? ይበቃኛል። ሰብሰብ አድርጌ በሌላ ደግሞ እመጣልሃለሁ። ለዛሬ ይበቃል። ውድ የደሚና ፖድካስት ቤተሰቦች እንግዲህ ዛሬ ሳምራዊት እንደወጣት ብዙ ሀሳብ አለኝ ካላገኘው ብላ ያነሳቻቸው ኢሹዎች በማህበረሰባችን ውስጥ ያሉ ናቸው። በዚህ አጋጣሚ ላነሳናቸው ሀሳቦች ቅር ያለው ሰው ካለ ወይም ሀሳቡ የጎረበጣችሁ ካላችሁ በእውነት ስለ ሀሳቡ ነው እንጂ አልፈን መንካት የምንፈልገው አንድም ሰው የለም። ቅር ካላችሁ ይቅርታ እንጠይቃለን። እንወዳችኋለን፣ እናከብራችኋለን። የዛሬውን እዚሁ ላይ እንጨርሳለን። ስለመጣሽ በጣም አመሰግናለሁ። ስለጠየቅሽኝም እንግዲህ መጨረሻ ላይ እኛ ነገ እና ጀራዳ